ፍላጎቱ ታውቢና እኔ ድሮ አንተን አውቃለሁ ለምትፈልገው ነገር እስከ ጥግ ድረስ ነው የምትሄደው ግን አሁን ላይ እኔ ያየሁ እንደሆነ ሎሚ ጠልቼሽ አይደለም እኔም እኮ ወድሻለሁኝ ቢናታው ፍላጎቱ እኮ አለኝ ላንቺ ግን ጠልቼሽ አይደለም ግን እሺ ለምንድን ነው ጥያቄ መቀበል ያቃተው ያምን ሰባለ ወንድሞችንም አስተምሯል አንቺ ችግር አትችይም እና ፈልገው ነገር ነው እኔም በቤቴ በቃ አንተ እስከምትለወጥ ድረስ እጠብቅሃለሁ ሎሚ ያንቺ መፈልግሽ ለቁም ነገር ነው በቃ ቢናታው እኔ በዚያ ነገር እንድናወራ አልፈልግም እኔ አሁን ላይ ጭንቅላት እግዚአብሔርን ማሰብ አቅቶታል የምሬ ነው ማለት እኔ ከዚህ በላይ መጨረቅ አልፈልግም በቃ አንተ ብራስህ ወቀጥ ያሰብኩት ያለምኩት መች ሆነ የጠረጠርኩት ፈልጌ ለኔ አልፈጠርኩትም ከሷ መለየት ብቻ ነው ዘመዴ ሰላም ፋሚሊ እንዴት ናችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን ዛሬ እንደዚህ በሶይ በመጀመሪያ ላለባበሴ ትንሽ የሆነ ጂም ይር በጣም ሞቀኝ ፋሚሊ በጣም ዝቅት ነው ዛሬ ሙቀቱ ወዶ ሃይ ነው በጣም ቴምፐሬቸሩ ማለት ነው እና ሞቆኝ ነው እንደ ለበስኩት ፋሚሊ አዛዶ ሙቀቱ እና እንዴት ናችሁ እናንተ ደህና ናችሁ ወይ ቆይታ አሪፍ ነው እኔ አለው በእውነት እግዚአብሔር ይመስገን ደህና ነኝ እናንተ ያላችሁልኝ ምንም አልሆነም ፋሚሊ ምንም አልሆነም እኔ አለው እግዚአብሔር ይመስገን በቀደሙ ቪዲዮ እናንተ እንዳያችሁ ከሆነ በቀደሙ ቪዲዮ ሎሚናት አፈቅራለሁ ወዳለሁ ምናምን ብላኝ ነበር እና ይሁን እኔ አላውቅም እኔ አውቃለሁ ስሜቱ በጣም የሚገባኝ ባይዙ ፋሚሊ ያኔ እኔ ያሳለፍኩትን እንትን ነው ባይዙ አሁን ተሰልፈው ማለት ነው ፋሚሊ ያኔ እኔ እሷን አፍቅሬ እሷን ወድጄ እንዴት ልንገራት እኔ እሷን ማስበው ጀስት እንደ እሷን የምታስበኝ እንደ ወንድሟ እንደ ጓደኛዋ ነው እኔ ደግሞ እዚህ ጋር ነው ደግሞ ስነግራት የሆነ አላውቅም ሆነ እንደሚደብራት ምናምን ነገር ነበር ማስበው ግን አሁን ላይ ያ ሁሉ ተቀይሮ እሷ ደግሞ አሁን በተራዋ ወዳለሁ አፈቅራለሁ ስትለኝ እኔ እዚህ ጋር አሁን እሷን ማስለምን ፈልጌ አይደለም ፋሚሊ በጣም ይቅርታ በእውነት ግን በቃ እኔ ራሴ ችግር አለኝ ፋሚሊ እኔ ራሴ ችግር እኔ ለራሴ ገና ወንድ ልጅ ነኝ በጣም ይጠብቀኝ ብዙ ነገር አለ እሷ ቢያንስ ሴት ልጅ ናት ፋሚሊ እና አሁን ፍቅር ደግሞ ሲጀመር እኔ ዝም ብሎ የሆነ ለማቆም አልጀመረም ለማቆም እንኳን ኖርማል ነው ጀምሬ በቃ ዝም ቤት ትንሽ ከሷ ጋር ወዲህ ፈታ ተዋለው መሀል ላይ ግን እኔ ጀስት በቃ ማስበው እንደዛ አይደለም በቃ እኔ ማስበው እስከ ትዳር ነው ፋሚሊ እስከ ትዳር በቃ እስከ ማገባት ድረስ ነው ማስበው እና ጀምሬ እዚህ ጋር መሀል ላይ አሁን ባቆም በጣም ነው በቃ እዚህ ጋር የሚደብረው ፋሚሊ ለምን መሀል ላይ ባቆም ራሱ ሰው የሚያስበው እናንተም ማንም ሰው የሚያስበው በቃ ልዩና ተጫወተባትና ተዋት መሀል ላይ ለኔ እኔ ችግሬ ያስቆመኝ ሰው እንደዛ ነው በቃ የሚያስበው ግን ያ አይደለም ፋሚሊ እኔ አሁን በቃ ያ ሁሉ አለ ወንድ ልጅ ነኝ በቃ ሰፋ አድርጌ አስቤ አውርጃው ጥቻ አስቤ ነው እኔ ገና ምስኪን ቤተሰብ ልጅ ነኝ ታናሽ ወንድም ያለ ማስተምረው ታናሽ እህት ያለች እኔ ማስተምራት እየተማርኩ እኔ ራሱ ግቢ ተማርኩ ነው ፋሚሊ እና በቃ በአንዳንድ ኬዞች ከግቢ ተባረር ያለው ፋሚሊ እና በቃ እኔ ክላስ ብዙም ገብቼ አላውቅም ተጨናነቃለሁ ክላስም ብዙም እንትን አይደለም በቃ በዛ ኬስ የፋሚሊ ትንሽ ሆነ ችግር አለብኝ በቃ እነሱን የሆነ ሳፖርት አደርጋለሁ እየተማርኩ ነው የሚሰራው እና ያ ሁሉ በቃ ነጥቤን እንትን አደረገውና ፋሚሊ በቃ ከግቢ ከሶዶ ዩኒቨርሲቲ እንትን ብያውን በቃ ናይት ነው የምማረው ናይት ግን እግዚአብሔር ይመስገን አሁን ከጊዜ በኋላ አሁን ኖርማሊ ከአመት ያለቀ ነው ቀጣይ አመት ኖርማሊ ያው ክላስ ጀምራለሁ ማለት ነው በቃ አለቀ ተቀጥቼ ነበረ አለቀ በቃ ቅጣቴ ማለት ነው ከዛ በኋላ ካሁን በኋላ አሁን ቀጣይ አመት ለእግዚአብሔር ካለ ክላሴን እየተማርኩ ስራም ወንድሜን አምጥቼ ታናሽ ወንድሜን አምጥቼ እሱ እዚህ ተማረ ምን ያለ እየሰራ እንዲማር ማድረጋለሁ በቃ ምንም ለምን እዚህ ጋር ሙላችንም እኔ እዚህ ጋር ምስኪን ነኝ ያው እግዚአብሔር ይመስገን አሁን ራሴን ለመቀየር እየጣርኩ ነው ግን በዚህ ሰዓት አሁን አስቡ ፋሚሊ ዘልዬ ወደ ፍቅር ልግባ እኔ በቃ ያኔ ራሱ በቃ ልክ ናት ሎሚናት በቃ ልክ ናት እኔ እዚህ ጋር አሁን ያኔ በቃ ድሃ ስለሆንኩ ብርም ስለሌለኝ አውጥቼ እሷን አላስቀናትም ልብስ ሊያስፈልጋት ጫማ ሊያስፈልጋት ይችላል ድንገት ዝም ብሎ ከኔ ገብትማ ጓደኞቿ መጥቶ ፍቅረኛ እኮ ነኝ ተገዛልኝ ሽቶ ገዛልኝ ሰዓት ገዛልኝ ምናምን ሲሉ ደግሞ ከሱ ጋር እኮ ሐዋሳ ወጥቶ ተዝናንተን ምናምን ሲባል ሲሏት ፋሚሊ እዚህ ጋር ለሷ ይሰማታል እዚህ ጋር ፍቅረኛ ለኔ ምንም ያደርግልኝ አይደለም ብላ ታስባለች እና እኔ እሱን አስቤ ነው በቃ ፋሚሊ እና በጣም በቃ ከባድ ነው ለኔ እግዚአብሔርን በጣም ከባድ ነው እኔ እሷን አሁን አልጠላም እኮ ሰው አልጠላም እኔ ፍቅር አልጠላም ፍቅር ጠላሶ የለም ፋሚሊ እኔ ሎሚ እግዚአብሔርን መስገን በጣም ቆንጆና ታምራለች ጥሩ አስተሳሰብ አላት አሁን ላይ ማለት ነው የድሮውን ትንሽ ቢረብርም አሁን ላይ ጥሩ እንትን አላት ግን
አሁን ላይ ሎሚናት እንትን እኔ አልጠላዋትም ፋሚሊ ለሷ ሐቁን ለመናገር ለሷ ፊሊንግ አለኝ ፋሚሊ ለሷ የሚሰማኝ ስሜት አለ ግን እኔ እሷን እዚህ ጋር ሎሚናትን ማስባት ካሁን በኋላ ጅስት እንደ ጓደኛዬ ነው በቃ መሆን ያለበት እግዚአብሔር ካለ ድንገት እግዚአብሔር ካለ ወደፊት ሰርቼ ተቀይሬ እቁብ ምናምን ወጥቶልኝ ደህና እንትን ስል የዛነ ቢያንስ ከቤተሰቦቼ በኋላ በእግሬ ከቆምኩኝ በኋላ አስባለሁ እሷው የምትለው አብረን ሰርተን ነው የምንቀየረው ችግር የለው እሷው እንደዛ ነው የምትለው ግን ደግሞ ስትገባበት ደግሞ ከባድ ነው እሷ አችልም አሁን ገና እዚህ ቤተሰቦቿ እሷን ገና ቤተሰቧ አቀማጥሎ አሳድጓት እናቷ ተንከባክባት በጣም በቃ ምንም ስራ ቤት አትሰራም ፋሚሊ እና እቺ ልጅ አሁን አችልም በቃ ሰርታ ከኔ ጋር ማለት ነው ደግሞ ነገ ደግሞ አሁን የምታየው ደግሞ ጓኳላ ታያለች ኋላ ጓደኞቿ ታያለች ስታይ እዚህ ጋር ደግሞ ጓደኞቿ በቃ ይሁን አላውቅም ፋሚሊ ስልክ ያው አይፎን ስልክ ወይ ገዝተው ፍቅረኛቸው እንኪ ይችላል እኔ ግን ምንድነው ከየት ገና እኔ ማስበው ቁባለኛ ፋሚሊ እኔ ገና እዚህ ስንት ጉድጓድ አለኝ ስንት ገና እኔ እዚህ ጋር ስንት እኔ ገና ምደፍነው እንትን አለኝ ግን ዘልዬ ከገባውበት ወንድሞቼንም እያስተማርኩ ነው እግዚአብሔር ይመስገን ጠንክሬ የሰራሁኝ ነው በእውነት ፋሚሊ እናንተም እግዚአብሔር ይባርካችሁ እናንተ አግዛችሁኝ ማለት ነው እና ፋሚሊ እንደዛ አድርጌ ጠንክሬ የሰራሁኝ ነው ግን አልፈልግም እኔ ፍቅር አልፈልግም ሳይሆን እንትን አልፈልግም በቃ እኔ በዚህ ሰዓት የሚያስፈልገኝ ፋሚሊ በቃ ይኸው ብር ነው ስራ ነው ቤተሰቦቼን ማገዝ ነው ክላሴን እንደገና መቀጠል ነው መጨረስ ተመርቄ በዩኒቨርሲቲ ማለት ነው ናይቱንም አልተውም ናይቱንም እኮ እማራለሁኝ የግቢውን ደግሞ ኖርማሊ አሁን ጨርሰዋለሁ እሱ ቀጣይ ዓመት እማራለሁ የቀረሽኝ 1 ዓመት ናት እሷን ጨርሼ እመረቃለሁ እና ሎሚናትም ከሩቅ የታየችኝ ነው ፋሚሊ እና ምንድነው እዚህ ጋር አሁን በቃ ምንም ኖርማል ነው ፋሚሊ እኔ እዚህ ጋር አሁን ፍቅር ጠልቼ አይደለም ፍቅር ኖርማል ፈልጋለሁ እኮ ግን በቃ አይሆንም ፋሚሊ ግን ሎሚናት በጣም ጥሩ ልጅ ናት ጥሩ ልብ ጥሩ ስለ ልቦና አላት ያንዴ እናንተ እንደሰማችሁ ከሆነ እኮ በቀደሙ ቪዲዮ ካያችሁ እናንተ ኖሚ ለስለ እናት አስቡ ልብስ ሰታ ብር ሰታ ጫማ ሰታ ድሮ እንደዚህ እንትን የምትልሽ ጭራሽ ድሃም ከማየት የምትልልሽ አሁን ጭራሽ ወደዛ እያገዘቻት እና ይሄ በጣም አስተሳሰቧን ነው የሚያሳየውና በጣም እኔ እግዚአብሔር በጣም ገረመኝ እና ከሩቁ ያዩዋት ነው ሎሚናት የመጣች ነው እና ፋሚሊ በጣም በእውነት እኔ እግዚአብሔርን ነው የምላችሁ ትናንትና እንዳስደበርኩ አውቃለሁኝ በቃ እዚህ ጋር አሁን እሷን በቃ ተስተላ በቃ ፈልጌ እንዳልሆነና ደግሞ ላጥፍ አልፈልግም ስለዚህ እንቀጥል በቃ እንደ ጓደኛ እንደ እህትና እንደ ወንድም እንቀጥል ላዝም በቃ ሀሳብሽን የምትቀይድ ከሆነ ደውዪልኝ ምናምን ብያት ነበረ ግን በቃ እሷም ትንሽ ጨነቃት መሰለኝ አልደወለችም የመጣች ነው እና ፋሚሊ ይገባኛል እኮ ስሜቷ ግን ሎሚ ዛሬ ቅርታችን ቤት እየሄድኩ ምናምን ነገር እንደዚህ መጣሁ ሙቀቱ ከባድ ነው በጣም ሙቀቱ ከባድ ነው ሎሚ መጀመሪያ ሰላም ቢያቸው ቤተሰቦቻችን ፋሚሊ እንዴት ናችሁ ሰላም ናችሁ ወይ እግዚአብሔር ይመስገን እኔ በጣም ደህና ነኝ ደብራትን ነራ አልደብረኝም ፋሚሊ ያው ለነሱ ያለውን ነገር ነግሬያቸዋለሁ ሎሚ አንድ ነገር እንደዚህ እዚህ ጋር ደግሞ ሳልፈልግሽ ቀርቻለሁ ስታዳች ጋር እኔ እንደማትፈልግ ነግረኸኛል ለምንድን ነው ማለት ሎሚ እሱ አይደለም እኔ አንፈልግ ምናምን አይደለም እሺ ስታላ በቃ እንትን ነው እዚህ ጋር ማለት ነው ታውቂያለሽ ያለሁበት ሁኔታ አለው እኔ ገና አሁን እኔ ገና አሁን የተማርኩኝ ማታ የተማርኩ ቀን የሰራሁኝ እኮ ምናምን ጠርም ወንድሞችንን የሚያሰራሩ ቤት ካለ ይቀደባል ብዙ ነገር አለ ታውቂያለሽ በጣም ጥሩ ቀን አሁን ላይ እኔ ግን አላ የሆነ በቃ ፋሚሊ ወደ ቤተሰቦችም ወደ ጎን አድርጌ አንቺ ጋር መሄድ አልፈልግም ሁሉም ነገር በጊዜው ይሆናል ችግር የለም እግዚአብሔር ይመስገን ሁሉም እኔ ጤናማ ነኝ አንቺም ሁሉም ነገር ጤናማ ነው እግዚአብሔር ጤና ይስጥሽ ጤና ይስጠን ሰላም ይስጠን ከዛ በኋላ እኔ ትንሽ ጊዜ በኋላ እግዚአብሔር ካለ እየቆየን አላ እንደዚህ እንደ ጓደኛ በቃ ደስታ ያለውን ነገር
እስከመቼ ነው ስሜቴን ደብቄ እስከመቼ? እስካሁን ሲጀመርም እኮ እኔ ዝም ያልኩት እኮ ለመቀየር ያለህን ጥረትህን ስላየሁኝ ነው። መቀየር የምትፈልገው ምን ያህል እንደሆነ ስላየሁኝ ነው ዝም ያልኩት እስካሁን ድረስ። ግን እኮ አሁን እኔ ጊዜው መስሎኝ ጠየቅ አልፈልግም አልካ በቃ እሺ ስላልፈለክ ችግር የለውም በቃ እንደ ድሯችን በጓደኝነታችን መቀጠል እንችላለን ችግር የለውም። እኔ እየመረረኝም ውጣዋለሁ በቃ አሁን ያንን ነገር ማንሳት አያስፈልግም። እሺ እኔ የፈለኩሽ ለዛ ነው ለፋሚሊ ለቤተሰቦቼ ነግሬያቸዋለሁኝ። እኔ አላ ኖርማሊ ሎሚ ያው ልክ ነሽ። እኔ በሰዓቱ አንቺን ወጥቼሽ ምናምን ነገር ሆነ የሚሰማኝ የተሰማኝ ስሜት አለ። እኔ ሳይገባኝ ቀርቶ አይደለም እኔ ማለት ነው። ግን ምንድን ነው እዚህ ጋር መሰለኝ በቃ ኖርማሊ ያለውን ነገር በትጋገጽ አድርጌ ቤተሰቦቼን ናንጉኛል። ከእነሱ ደግሞ ሞር ደግሞ በላይ አንቺ ነሽ የምታውቂው። ከዛ እኔ ቢያንስ ጠልቻለሁ ፍቅር አልጠላም። ፍቅር እኮ አፍቅሬ እና ሞር እኮ በቃ አልፋውኝማ ነው ማለት ለኔ ያለ ስሜት እኮ በቃ እንደ ድሮ አይደለም። ሎሚ አይደለም ነው እኮ ምንም እኮ ስሜትን መደበቅ እኮ አያስፈልግም። ሎሚ አይደለም አልኩሽ እኮ እኔ አልጠላም እኮ ፍቅር ሎሚ አልጠላም ፍቅር እኮ ግን እሺ እኔ እዚህ ጋር ቤት እሺ ምን አድርጌ ልበል? እሺ እኔ እንዴት እሺ አሁን እዚህ ጋር ብዙ ነገሮች አሉ ሎሚ በግዛት ተረጂኝ። እኔ ቢያንስ በቃ እኔና አንቺ ደስታ አለ እንደ ጓደኛ ነው መሰለኝ እስካሁን ድረስ ስሜቴን ደብቄ ቁጭ ያልኩሽ ነው። በቃ እኔና አንቺ ደስታ አለ በቃ ጠልቼ አይደለም ደስታ አለ እንደ ጓደኛ አለና እንደውም በቃ እንቀጥል። ያኔ አስደብረሽኝ ጥፍት ብዬ እንደቀረሁት አይደለም በቃ አሁን ላይ እኔ አልፈልግም። እኔ እዚህ ጋር በደንብ አድርጌ ማሰብ ሰው ስለሆንኩኝ ያ ሁሉ ምንም ነገር በቃ ይቅር የሚቀር ነገር ቀርቶ ቢያንስ አለ እንዴት ነው እኔ ማሰብ አልችልም አድርጌ ማሰብ አልችልም። አንተ ብቻ ነህ አድርጌ ማሰብ የምትችለው አይደለም ሎሚ በእግዚአብሔር አንቺ ነገሮችን ቆይ እንዴት ነው የምታደርጊው? እኔ እንዴት ነው አላደረኩም። እኔ ልታስረዳኝ በሞከርከው መንገድ እየተረዳው ነው። እኔ እኮ እሺ ምን ላድርግ? እኔ እኮ እያስረዳሁሽ እኮ ነው። በቃ እኔና አንቺ በያ ነገር ምንም እኮ ማስረዳት እኮ አይጠበቅብህም እኮ በቃ አለቀ እኮ በቃ ማለት አትፈልገኝም በቃ ቀጥታ እንዲህ ቃል በቃል መናገር ከብዶ ነው። እንደማትፈልገኝ እኮ እርግጥ እኮ ነው በቃ እኔ እስከመች ነው እሺ ለኔ ስሜት ትንሽ እንኳን አንተ ወንድ ነሽ ትችለዋለህ ነገር እኔ እኮ ሴት እኮ ነኝ። ምን ያህል ደግሞ እንደተጎዳው ደግሞ ታውቃለህ። እኔ ስለጎዳው መልስ አንተን የግድ መጉዳት አለብህ አይደለም ሎሚ እሱ አይደለም በእግዚአብሔር አንቺ ደግሞ እሱ አትስቢ ደግሞ አታልቅሽ በቃ እኔ እኮ እዚህ ጋር አሁን አይደለም አቢን አይደለም ካልፈለከኝ ግልጽ መናገር ነው። እኔም የራሴን ህይወት ቀጥላለሁ አንተም የራስህን ትቀጥላለህ። እስከመቼ እኔ እና አንተ እንደዚህ ጓደኛ ማቾች ሆነ እስከመቼ እኔ እስከምቀየር ድረስ እኔ በእግሬ እስከምቆም ይሁን በቃ አንድ ላይ እንቀየራለን እንለወጣለን ብዬሃለሁ እኮ ለምንድን ነው የማትረዳኝ? እኔ እንዴት ነው የማልችለው? ለምንድን ነው የማልችለው? በምን ታውቃለህ? ሎሚ አንቺ እዚህ ምግብ ሲቀርብልሽ እኔ አልበላም ብለሽ አንቺ ያ ማለት ነው የምትበይ ልጅ አይደለም። እኔ የድሮ ሎሚ ናት አይደለሁም። አሁን ላይ ያለችው ተቀይራለች። የአሁኗ ማንነቴን አታውቃትም አንተ ሎሚ ባና እኮ እንደ ድሮ አይደለሽም ሎሚ መሰለኝ አውቃለሁ። ግን በጣም መሰለኝ ልንጨቃጨቅ ነው አይደለም ሎሚ አንቺ ሰርተሽ አትይም አንቺን በሰው ለምንድን ነው የማልችለው? አቀማጥሎ አንቺን አሳደገውሻል ችግር አንቺ አትይም። እኔ ደግሞ አንቺንም በቃ ለማሰከር አልፈልግም ሎሚ አንቺንም ማሰቃየት አልፈልግም። ከኔ ጋር ሆነ ችግር ነው የሚመጣብህ ከኔ ጋር ሲሆን ችግር ነው የሚጋጥምህ አይደለም ሎሚ እንደዛ እያልክ እኮ ነው ታዲያ እኔ የሆነ ነገር ሽላጊ ቢያንስ ሊያዝ የሆነ ነገር በእጄ ሊያዝና ትንሽ ገንዘብ አግኝቼ በቃ ተው አልፈልግም በቃ ተው። ከዛ በኋላ ቢያንስ ላስብ አንተም አትፈልግም እኮ አንተም ስለማትፈልግ ይቀራል በቃ ይሄ ነገር ከፈለክ በቃ እንደዚህ አሁን እንደ ድሮ አንድ ላይ መዞር መብላት መጠጣት ነገር ይቀራል በቃ ጀስት ዝም ብለን ፍሬንድ በቃ አንተ የምትፈልገው እሱን አይደለ እንደዛ እንሆናለን በቃ ከዛ የዘለለ ነገር ባይኖር ነው በጣም ነው ደስ የሚለኝ። እኔ ከዚህ በላይ ስሜቴን ደብቄ መቆየት አልችልም። ስለዚህ የምትለኝን ነገር በለኝና አለ ሮሚ ማሰብሻው ምንም ጋር ግልጽ ነው ያለው ነገር ያሰጠው ሰው ደግሞ እንደምታፈቅር እኔም ለአንተን ለመረዳት እየሞከርኩኝ ነው። ባይገባኝም ለመረዳት እየሞከርኩ ነው እዚህ ጋር ነው አቃሉ ሎሚ ግን በቃ ፕሊዝ በእናትሽ እኔ እንትሽ አይደለም በቃ እኔ እዚህ ጋር አሁን የሆነ ያለኝ ነገር ይዞኝ ነው ታውቂያለሽ። አልተኝማ ነው የኔ መናገር እንትን ብሎ እንጂ አይደለም በእውነት አይደለም። እኔ ጀመር በእውነት ሎም እኔ ፈልግሻለሁ እኮ እኔ ፍላጎቱ እኮ አለኝ። ተውቢና እኔ ድሮ አንተን አውቃለሁ ለምትፈልገው ነገር እስከ ጥግ ድረስ ነው የምትሄደው። ግን አሁን ላይ እኔ እያየሁ እንደሆነ ሎሚ ጠልቼሽ አይደለም
እኔም እኮ ወድሻለሁኝ ቢናታው ፍላጎቱ እኮ አለኝ ላንቺ ግን እልክሽ አይደለም ግን እኔ እሺ ለምንድን ነው ጥያቄ መቀበል ያቃተው ለምን እዚህ ቤተሰብ አለ ወንድሞችንም አስተምሯል አንቺ ችግር አትችይም እኔ አንቺ ፈልገው ለቁም ነገር ነው እኔም በቤቴ በቃ አንተ እስከምትለወጥ ድረስ እጠብቅሃለሁ ችግር የለም እኔ አንቺ የምፈልግሽ ለቁም ነገር ነው ለቀልድ ጊዜያዊስ ቤት አይደለም ነገር እንድናወራ አልፈልግም እኔ አሁን ላይ ጭንቅላት እግዚአብሔር ማሰብ አቅቶታል የምሬ ነው የምልህ እኔ ከዚህ በላይ መጨነቅ አልፈልግም በቃ አንተም የራስህ ህይወት ቀጥል ሎሚ ያሰብኩት ያለምኩት መች ሆነ የጠረጠርኩት ፈልጌ ምን ያልፈጠርኩትም ከሷ መለየት እህ ብቻ ነው ዘመዴ ለኔ የቀረበ ወይኔ ቢናኒ እኔ ገንዘብ ብር ፋሚሊ ብር ገንዘብ እኔ ገንዘብ ኖረኝ ማለት ነው እኔም እንደ ሰው ፍቅረኛ ኖረኝ ቤተሰቦችም ጥሩ እንትን ላይ ቢኖሩ እኔም ደግሞ አሪፍ ላይፍ ይኖርኩኝ እግዚአብሔር ይመስገን ብዬ አማርጬ እየጠጣሁ አማርጬ እየበላሁኝ እዚህ ግቢ ተማሪ ነኝ ፋሚሊ ክላሴንም የተማርኩኝ እቀጥል ነበረ ከሷ ጋር አንድ ላይ እሆን ነበረ ፋሚሊ በዚህ ወጣትነት ገና ልጅ ነኝ ግን በቃ ራሴን ቆጥቤ ከሁሉም ነገር ይኖርኩ ነው ፋሚሊ ግን በቃ የገንዘብ ፋሚሊ ግልጽ ነው በቃ እዚህ ጋር አሁን ገንዘብ የሌለው ሰው ምንም በቃ ነገር ማድረግ አይችልም እሷ ትለኛለች እኮ አብረን ነው የምንሰራው ትለኛለች አብረን ነው የምንቀየረው እሷ አትችልም እዚህ እሷን በቤተሰቦቿ እናቷ እሷን እዚህ ምግብ ቅርብ አልበላም ከለች ትኩስ ነገር እንደገና ተሰርቶላት የምትበላ የምትመገብ ልጅ ገና ሰርታ ከኛ ተቀይራ ለፍታ ላዋ ጠብ አድርጋ እንደዚህ አትችልም ደግሞ እኔም አልፈቅድም እሷ እንድትሰቀይ ፋሚሊ አልፈልግም በቃ ለሁሉም ጊዜ አለው እኔ በቃ እኔ ራሴ መጀመሪያ ልቀይርና ከተቀየርኩኝ ወዲህ ቀስ ብዬ በቃ ነገሮችን አስብበታለሁ አያለሁኝ ፋሚሊ በቃ እኔ አልፈልግም ምንም ነገር ጠልቼ አይደለም በቃ እኔም እንደ ሰው በቃ ፈልጋለሁ ከሰው ጋር አብሮ ለመሆን ፈልጋለሁ ፋሚሊ ግን በቃ እኔ እዚህ ጋር አሁን በቃ